ሰላም ውድ የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ጋር ሁሉ ሰላም ነው። እንግዲህ ዛሬ ቡናችን አፍልተናል። ቡናችን እያፈላን ቡጨቃችንን እንጀምራለን ማለት ነው። እና እንዴት ናችሁ? ደህና ናችሁ አላችሁ ወይ? እኔ እብድ መስያለሁ። የፈጣሪ ያለ አሁን ነው ከስራ የመጣሁትና በጣም ድክም ምናምን ምሳ በላብላ አድርኩኝና ቡና እየፈላሁ ለምን ይሄ ነገር ለተመልካቾች አላወጋቸውም አልኩኝና ትላንትና በጣም ተናድጃለሁ። ቤተሰብ በጣም የተናደድኩት በእናብርሽና በነሩታ ምክንያት ቲክቶክ ላይ አብዛኛው ቲክቶክ ላይ አብዛኛው ህዝብ እየጮኸ ነበር በእናብርሽና በነሩታ ምክንያት እና ደግሞ አብርሽ በከንፈሩ ያላገጡበት ምናምን በጣም ተናድጄ ትላንትና እየተሳደብኩ ነበር። ቲክቶክ ላይ በገብቼ በጣም እየተሳደብኩ ነበር። አንድ ትልቅ ሴቶች በቃ ይሄ ነው የማይባሉ ሴቶች የማይሆን አፋቸው ሲካፈቱ ወደ ዘረኝነት ወስደውት ደግሞ ሌላ ደግሞ አክት ሲያሳዩ ምናምን ነገር በጣም ተናድጄ ነበርና እሱ እንዳለ ሆኖ እኔ አንድ ስለናብርሽና ሰርጋቸው ላይ አልተገኘሁም። ስለምናገር አልተገኘሁም። ምክንያቱም ያልተገኘሁበት ምክንያት እኔ የቃቃ ጨዋታ የህፃን የሚያስደርግ ጨዋታ እኔ አይመቸኝም። ምክንያቱም አብርሽ ለምን ጉዳይ እንደመጣ ምን ሊያደርግ እንደመጣ እነሱ ያውቁታል። በነገራችን ላይ ለሰርግ ፕሮግራም ብለው መጡ እንጂ ለሰርግ ፕሮግራም አይደለም የመጡት ነጋዴ ሊሆን አንዳንድ ዕቃ ይዘው ለመሄድ ነው ወደ ዱባይ የመጡት። በዛ አጋጣሚ አድናቂዎቻቸው ኑ ምናምን ሲሏቸው እና የነሱን እንትን በነሱ ምክንያት አድርገው የመጡት እነሱ የራሳቸው ዕቃ ሊገዙ ነው የመጡትና ይሁን ያርግላቸው ይግዙ። ሆኖም ሳለ ግን ቀለበት ፕሮግራም እያሉ 10 ሰው የማይሞላ ያው ተጨበጨበ 10 ሰው እንኳን አይሞላ እና እዛ መሃል ላይ ቤሎ ለብሳ ፉን እያለ የቀለበት ፕሮግራም ሴትዮ እንትን እያየች ነው መስታወት። ሄሎ ማዳም ና ኦኬ እና ምን ነበር ያወራል ሐሳብ እንትን አለችው እና ምን ላችሁ ፈልጌ ነው ቤተሰብ እያለ እናት አባት እያለ አሁን በእኛ በጉራጌ ባህል ምን አለ መሰላችሁ ቸግ የሚባል ነገር አለ፣ እንሾሽላ የሚባል ነገር አለ። ከዛ ቸግና እንሾሽላ ከተደረገ በኋላ ሽማግሌ ተልቋል። ኦኬ ሽማግሌ ተልቋል። ከፋሲካ በኋላ ሰርግ ይደገሳል። ቸግ አለ፣ እንሾሽላ አለ በእኛ በጉራጌ ባህል። ሲቀጥል ደግሞ የዛ ትላንትናው እንትን ነበረ የክርስቲያን ናቸውና ጴንጤ ናቸው እንዴ ክርስቲያን ናቸው ብቻ አላውቅም። ክራርጋው አይቻለሁ። ምን ነበረ በዓል ነበረ። እንዴት በበዓል ሰርግ ነፍሲል ናም ኢንሻአላህ ኦኬ ሐሳብ የተዘበራረቀ ቡና ጠጣ እና ባህላችን የኛ ጉራጌ ባህል ቸግ አለ፣ እንሾሽላ አለ። ከዛ በኋላ ብዙ በዚህ ላይ የተደወለብኝ ነው። ምንድነው ሀዩን አትመደውለው ዱባይ መታለች። በነገራችን ላይ ሀዩ የኢንሴኗ በቀደም ሳውዲ ሄዳ የመጣችው አለች እና ዱባይ ትናንትና ነው የገባችው እና እሱን እያወራችኝ ነበር። እና እድለኛ ከሆነች የሆነ ስራ አሁን የመጣ ስራ አለ አስገባታለሁ እውነት ለመናገር። እና ምን ልላችሁ ፈልጌ ነው ምንድነው እነዚህ ልጆች ላይ አብዛኞቻችሁ ትቃወማላችሁ። በእርግጥ ገንዘብ የሚሰጡ ሴቶች ጅሎች ናቸው። እነሱም ታርጌት አድርገው የመጡት የነሱ ገንዘብ ስጦታ ምናምን ፍለጋ ነው እውነት ለመናገር ማለት ነው። ሆኖም ሳለ ግን አንዳንድ ጊዜ ከልክ ሲያልፍ በእነሱ ምክንያት የቡታጀራን ህዝብ የሚሳደቡ አንዳንድ ባለጌ ቲክቶከሮች አሉና
መሲ ብርጅስቶንና አንድ ነጁ የምትባል አሮጊቶች አትላንትና በጣም አናደውኛል እንትን እየሉ ነበርና በጎቹ በግ ናቸው ቪዲዮ ላይ አይተናቸዋል ትንሽ ናቸው እንቦቆቅላ ምንም እንኳን ገና 20 አመት እንኳን ያልሞላቸው ገና ፍሬሽ ስደተኛ ናቸው ገባችሁ እነሱ እንደዛ ሆኑ ተብሎ ሁሉንም ያረባ ሀገር ሴት መጨጨፍ የለበትም ስንት ያረባ ሀገር ሴት አላማ ያላት ሴት አለች ቤተሰብ አስተዳዳሪ ያለች የራሷ ህይወት ምትለፋ ምትጥራለች እናት አባቷ የምታስደስት እህት ወንድሞቿ የምታስተምር ለቁም ነገር ለራሷ ሳትሆን ለቤተሰቦቿ የምትኖር ስንት ቅመም የሚባለው ነገር ራሱ እኔ ተገቢ አይደለም በቃ ብርሃን ናት ነው የምን ቅመም ነው ቅመም ብርሃን ያይን ብሬን ናት ያረባ ሀገር ሴት አይኔ ራሱ ቻይና መሰለ ወይ እኔ ያስቀኝ ነው ታውቃለህ ራስ በራስ ተናግሪ ለራስ ግርም የሚለኝ ነገር ነው ይከሪኩ ያስቀኝ አይ ግዴ ድለድግ እና እነሱ የመጡት እውነት ሰርጋቸው ዱባይ ሊያደርጉ ሳይሆን የመጡት ሊነግዱ ነው አንዳንድ ቃ ያው ንግድ ምናምን ነገር ጀምረዋልና ያንን ንግድ እና ማርክ ምናምን የመጡት ንግድ ጀምረዋል ያ ነገር ሊነግዱ ነው የመጡት እንጂ እውነት ለሰርጋቸው ብለው አይደለም ቤሎም ከኢትዮጵያ ነው ይዘው የመጡት ሱፉኑ ከኢትዮጵያ ነው ይዘው የመጡት ሰማንያ እኮ ቀለበት ሲደረግ የሚፈራረሙ ነገር አለ ወረቀቱ የለ ዝም ብለው ግብስብስ አድርገው ሴቶቹ ችክም በዘፈኑ ሽክም ሲሉ ነበርና ብዙ የሚያስደንቅ ፕሮግራም አልነበረ በጣም ያስጠላ ነበር ፕሮግራሙ እውነት ለመናገር እንደዚህ ደግሞ ብዬ እያወራችሁ ጥፍሬን እያያችሁ ጥፍሬን ያምራል አይደል እቺ መልካብኛለች ይገለፈጥኩኝ ራሴን ላዝናና እንጂ ንግግሬ ራሱ እየጠፋብኝ ነው በነገራችን ላይ የምር ንግግሬ እየጠፋብኝ ነው ደግሞ በብትሽ ምናምን ጠቆረ የሚለኝ አይጠፋም እኮ በብቴ ነጭ ነው አዳሚ እንደዚህ ጥቁር ይመስላል ወላሂ ነጭ ትንሽዬ እንትን ነው ያለችባት ትደረጋለች እንጂ ነጭ ነው ፀጉሬ ደግሞ አስቆረጥኩ ሹሩቢያ ወዮ ባጋቲያ አበርያ ቀለሙም አለቀ ፀጉሬም ተቆረጠ እኔንም እያረጀው ነው ህይወት ይቀጥላል ማፊ ምሽክለ ሀልወሊ ዋና ጤና አባቴ ዋና ጤና እኔ ምንም የሚቆጨኝ ነገር የለም ሁሉም ነገር በሰዓት ያሳልፋለሁ ሳላሳልፍ አረጀው የምልበት ምንም የሚቆጨኝ ላይፍ የለም ጥርጅ እንደጭድ ነው እጭድ ያደረኩት ላይፉን በጊዜ ጥቅም ያለው ደግሞ ገና ነኝ አሁን ቢሆን እና አላችኋለሁ ወይ ግን መቀላቀል ምን ይመጣ አይ ኮሮ የኔ ቅልቅል ለምን ይመስላችኋል 10 ጊዜ እንደዚህ የሚለው ለምን ይመስላችኋል እስኪ ኮሜንት ላይ ጻፉ እና ዛሬ ውጪ ላይ ቡና አፍልቼ ቅድም ቲክቶክ ላይ ገብቼ ነበር ስለነሱ ስከራከር ቼክ አደርጉኝ ስለነሱ ጋፈጣለሁ ሲያነሳብኝ ሰርባቸዋለሁ ሲያነሳብኝ አሞግሳቸዋለሁ እጣላለሁ እንደ ፊሊፒኖቹ እንደዚህ ማሳብ ደስ ይለኛል ወጣለሁ እና ቤተሰብ ምን ልላችሁ ፈልጌ ነው በቃ እንግዲህ ይሄ ነው ነገሩ ጥፍት አለብኝ ቡና ስለጠጣ ነው መሰለኝ ጥፍት እጣኑ ቄሶ አለቀ አይ ኩሩዬ እንደው ምን ሻልሻል ያንቺ ነገር እና ተመልካቾቼ ይሄን ይመስላል ያለን ፕሮግራም ስለተከታተላችሁ እናመሰግናለን ያው በኋላ በነገራችን ላይ እንደዚህ ቪዲዮ ለሰራ ስመጣ በጣም ብዙ ነገር አስቤ ነበር የመጣሁት ልናገር
ግን መሀል ላይ በቃ ስልኩ እየገባ ሀሳቤ ጠፋብኝ። ምን ይደረጋል? መቻል ነው እንግዲህ። እስኪ ለእንትን የሚሆን እዛ ታምብሌላ የሚለጠፍ አንድ ፎቶ ልነሳ እንደዚህ ብዬ። አይነፋ ማያበላም፣ ይሄ አያበላም፣ ይሄ ማያበላም፣ ይሄ ያበላል። ሳ ወይ ጉድ! ምን እያወራች ነው? ኩሩ እንደዚህ ለፎቶ የለጠፈችው እኮ ሚል አይጠፋም። ቻይና ይቺ ፉንጋ ጅጎራዳ በቃ ይበቃኛል። አዎ ላይክ አድርጉ፣ ሰብስክራይብ አድርጉ። ይሜ